ይቅርታ ሸጋዋ ታላስበው ይቅርታ ምን ይመስላል ይገበሬ አረክ አክባሪ ስትልኝ ለምን አሃ ገበሬ ብለሽ በማዕረግ የተለጠራሽ ነው ፈተነ አቤት አቤት ለልጅቷ ምግብ አምጣላት ቢያግ ይኸውልሽ አንቺ ተፈለግሽ ቢ ፈተነ አቤት ናስኪ ፈታታ አረግ እስኪ እጭ ዮች
አረጋ አንተ ምን እየበላህ ነው? ምን ታረጋለህ እንግዲህ? አንቺ ማምለጥሽ ነበር? ነይ ተነሽ አንቺ ተነሽ ብዬሻለሁ። ተነሽ አሁን ረፍዶብሻል። እናንተ በእናንተ ዘልዛላነት እቺ ልጅ አምልጣ ነበር። ሌላው ይቅርና የአካባቢ ሰው ቢያየን ምን ሊፈጠር እንደሚችል አታውቁም? ልክ ነህ ከቤ፣ በጣም ይቅርታ። ራበኝ ምግብ ስጡኝ አለች። እንድትበላ ብለናትን ፈተናት። ከዛ ድንገት ተነሳ ሾልካ ሮጠች። ድጋሚ አይልም። የዛሬው ትምህርት ነው። ትሰማለህ? እኔ አጥፍቶ ይቅርታ የሚጠይቀኝ ሰው አልወድም። ከአሁን በኋላ ምግብ መብላት ከፈለገች በእጃቸው አጉርሷት። አይ ካለች ደግሞ በቃ አትስጧት። ምን እያልክ ነው ከቤ? ምግብ ታልበላች እኮ ትሞታለች። ወይ ምግቡ ታልተመቻት ብንቀይርላት አይሻልም? ትሰማላችሁ? እቺ ልጅ ከሆነች ኖራም አልጠቀመችኝም። ከአሁን በኋላ የምታስቸግር ከሆነ እሷንም ያንም ልጅ እገላቸዋለሁ። በቃ እንዴ ከቤ ፋታችን ሁሉ ገደል ልትከተው ነው እንዴ? ባይሆን መገደል ካለበትም እሱ ነው መገደል ያለበት እኮ። ልክ ብለሃል ልዮቤ። መገደል ታለበትማ ያ ናታል የሚባሉ ነው እንጂ መግደል። እኛም የዛኔ ነው ነፃነት የሚኖረን። ብቻ አንተ ተረጋጋ። ቆይ የምለው ግን አንድ ሴት ለሶስት መጠበቅ ያቅታችኋል? ግርማ በጣም አዝናለሁ። ከዚህ በኋላ እንደዛ አይነት ስህተት እንዳይደገም። ዳይ ወደ ስራችሁ። ጓደኛ ሰላም አይደለም? አይ ሰላም። ፊትን ሳይ የተከስክት መሰለህ። ችግር አለ? እሺ ልቀመጥ። ተቀመጥ። ብሩክ እባላለሁ። የምረዳ ነገር ካለ ችግርን ብታካፍለኝ ደስ ይለኛል። ምናልባት እኔ ስለማታውቀኝ ግራ ገብቶኛል። እኔ ግን ስለማውቅ ነው እዚህ ድረስ ተከትዬ የመጣሁ። እባክህ ችግር ካለ ንገረኝ። ሊሆን ይችላል። እኔ ግን አንተን አላወቅኩም። አይዞህ አትስጋ። እኔ አንተን ለመርዳት ነው የመጣሁት። ችግር ካለ ንገረኝ እባክህ። ችግር አለ? ምን መሰለህ ችግሬን ለብዙ ሰው ተናግሬያለሁ፣ ግን ምንም መፍትሄ የለውም። ነግሮ ብቻ ዝምታ ነው። ሁሌም መልሱ ዝምታ ነው የሚሆነው። ሁሌም መሞከር መልካም እኮ ነው። አይዞህ፣ እኔ መፍትሄ ልሆን እችላለሁ። እባክህ ንገረኝ።
ነቅቶሃል ፈጤ? ምን ቢገጥም ኖሯል እንደዚህ አሩጥ የጠራኸኝ አንተው? እንዲሁ ከቤ ዛሬ አንድ የመሆጋ ጉዳይ ነበረኝ። እና ምን ችግር አለው ንገረኛ። ይኸውልህ ምን መሰለህ፣ ያው እንግዲህ እኔ አንተን እርሻ እያረስኩ መኖር ተጀመርኩ ይኸው 5 ዓመት ሞልቶኛል። ይኸው እስከ ዛሬ ድረስ ግን የ2 ዓመት 14 ኩንታል እስካሁን ድረስ አልሰጠኝም። እኔ ደግሞ ሚስት ማግባት እፈልጋለሁ። እኔ ብሰጠኝ ብዬ ነው፣ ለዛ ነው እንጂ ለዚህ ነው ያስተራው። ፈጠነ በዚህ ጉዳይ ብዙ ጊዜ ተነጋገርን መሰለኝ። ምን 10 ጊዜ ተጨቀጭቀኛለህ አንተው? በቃ ሰጣለሁ አልኩ አይደል እንዴ ባለፈው። ደግሞ ያለብኝ 10 ኩንታል ነው እንጂ የምትለው አይደለም አንተው። ኧረ ቦላዲቷ አንተም እንደ ዘመኑ ሰው እኔን ከዳኸኝ ማለት ነው። ኧረ ገር ቦላ እኔ አልካድኩም ፈጠነ። ነገር ግን የተነጋገርነው በአመት 5 ኩንታል ነው አለቀ። እሱ ደግሞ የ2 ዓመት ይደመር 10 ኩንታል ይሆናል አለቀ። ይሄን ነው የማውቀው እኔ። እንግዲህ ታያ ባለፈ ማሳመኛ ካለ ማቅረብ ነው አለቀ። ከእምነት በላይ ምን ማሳመኛ አለ ብለህ ነው? ግድ የለም ሰጣለሁ አልኩ 10 ጊዜ ግን እህሌን አትበለኝ። ቆይ ግን እኔ አሁን እኮ እንደሆነ በጣም ግርም ያለኝ አሁን የገነት ጉዳይ አሳስቦኝ ባለበት ሰዓት አንተ እህሌን ካልሰጠኝ ትለኛለህ? ወይኔ ከበደ፣ እኔማ ሰው አይወጣልኝም አንተው። ግድ የለም እኮ 4 ኩንታላም ብትሆን ግድ የለም፣ ተጓደኝነታችን አይበልጥም። ያልከውን ስጠኝ አለቀ። ሰጣለሁ ብያለሁ፣ ሰጣለሁ። በዚህ ጉዳይ ግን ሁለተኛ እንዳትጠይቀኝ አለቀ። ምን ይላል አንተ? ቆይ እኔ ካልሰራሁልህማ ፈጤ አይደለሁማ። ነገ ደግሞ አሰርኩ 10 ኩንታል ልትክደኝ። ጠብቅ። እቺ የምታያት ልጅ ገነት ትባላለች። ፍቅረኛዬ ናት። በጣም ነው የምወዳት። አፍነው ወስደዋት የት እንዳስቀመጧት ምን እንዳረጓት ምንም አይነት መረጃ የለኝም። እና በዚህ የጭንቅ ጊዜ ጉራን አቃታለሁ ብዬ ማስባት አውሳ እንኳን ፍቅሬን አላየውም ብላ ካደች። እና ብሩኬ ከዚህ በላይ ምን የሚያስተክዝ ነገር አለ? ያፈቀርከውን ከማጣት ሌላ ምን የሚያስጨንቅ ነገር አለ? አይዞህ ናታን፣ አይዞህ በቃ እኔ ከጎኑ ሁሉ ነገር እረዳለሁ። እሺ የምር ግን አፍኗታል ብለህ ታስባለህ? አፍኗት ባፍኗትማ ገኒ በኔ ጨክና የምትቀርበት አንጀት የላት ትመጣ ነበር። በቃ የሆነ ጓደኛዬ ጋር ስልክ ደውዬ አይዞሽ ተረጋጋ። ሄሎ ዮባ፣ ሰላም ነው? አለሁልህ። ፊስ ነው? የሆነ ነገር ላስቸግርህ ነበር። የሆኑ ሰዎች ገነት የምትባል ልጅ ጠፍታብናለች ምናምን እያሉ ነው። አፍናችኋታል እንዴ? ኦኬ በቃ ምናልባት አፍናችኋት ከሆነ እንድትጠነቀቁ ብዬ ነው። በቃ እሺ፣ ፒስ። መልካም ቀን።
የምልህ የልጁን ጉዳይ ምን ላይ ያደረስክልኝ? ኦልሞስት ብዙ ነገር ተጠናቋል። መረጃ ተሰብስቧል አልቋል። አፈና ብቻ ነው የሚቀረው። ሄይ ምንድነው እዚህ ኦልሞስት ሁሉም ሳያጠናቀቅ ነው የምትለኝ? የህፃን ልጅ ቃቃጫ ሳይሆን እንዲያዛችሁት ከጊዜ ጋር ሰራምዱ እንጂ ምን ቀልድ ነው? እኔ ዮብ የምሰራው ስራ በችኮላ የሚሰራ ስራ አይደለም ነው ወይስ ወንጀል መሆኑ ዘነጋሽ? አየሽ መጀመሪያ መረጃ ይሰበሰባል ከዛ ወደ አፈና ይገባል። ምንም አይነት ፍንጭ ከስራዬ በኋላ ማስቀረጥ አልፈልግም። ወሬቨር ብቻ ለማንኛውም በዚህ 3 ቀን ውስጥ አንድ ጥይት ፈልጋለሁ። ከጊዜ ጋር ብትራመድ ነው የሚሻለው እዛው ከለምራችሁ ጋር ምን እዚህ ጃምቦ እየሰማት ነው አይደል? ከስካሁኑ በላይ በደንብ መፍጠን አለ። ሌላው ከተማ ውስጥ የሚደረጉ ማናቸውንም እንቅስቃሴ እየተከታተልክ ታከሽፋለህ። ጫካ ውስጥ ያለውን ከስካሁኑ በላይ በብርሃን ፍጥነት ነው እፈልጋለሁ ካለ ግልጽ ነኝ? ጨርሻለሁ። ወደ ስራ መጥቻለሁ። ዲኖርሽ ተዋ ሰላም ነው? እግዚአብሔር ይመስገን። አስታወስሽ? የሆነ ጊዜ ተዛ መንገድ ላይ ያሰብኩት ሄድ እንኳን ገጭቼሽ ነበር። አስታወስኩ። አሁን እንኳን የመጣሁት የሆነ ነገር ላስቸግርሽ ነበር። ምንድነው? ችግር የለም። የሆነች ግጥም ጥፌ እንደው ብትገመግምኝ እንዴ? እኔ እኮ ስለ ግጥም ምንም አላውቅም። ግድ የለሽም ተዋ፣ ትትሰሚው ይገባሻል። አድምጪኝማ። ግራ ነው የምትል ጊዜው ተቀይሞ ዘመኑ ቄም አዝሏል። ተብርቱካን ዛፍ ላይ ግራር እሾህ በቅሏል። በትልቅ ሾላ ላይ ዱባ ተንጠልጥሏል። ምሽትና ንጋት ለጉድ ተቀላቅሏል። ማታ ማታ ነግቶ ቀን ቀን ይጨልማል። ጆሮ ያሸትና አፍንጫ ይሰማል። ቀኛችን ዘግይቶ ግራችን ይቀድማል። ታዲያ ምግባራችን በግራ ተቃኝቶ በግራ ይገፋ። ፍቅር ራቀና ሰው በሰው ላይ ከፋ። በሲኦል መንገድ ላይ ሰልፎ ነው ወረፋ። በገነት በር ግን የሚታይ ሰው ጠፋ ነው የምትል። ዋው! ያው እኔ ስለ ግጥም ምንም አላውቅም፣ ግን ደስ ይላል። በጣም አሪፍ ነው። አመሰግናለሁ ተዋ፣ እግዚአብሔር ይስጥልኝ። ግን ለምንድን ነው ይሄን ግጥም የጻፍከው? አንቺው ይሄን ግጥም የጻፍኩት እንደው ተለሚከፋይ
ብዙ በደል ትላለብኝ አንቺ። በደል? ምን አይነት በደል? እሱ ቢዋጉት ብዙ ነው አንቺ። ተይኝማ። እስቲ ትንሽ ቁጭ በልና ንገረኝ። በላ ታልሽ እንግዲህ ደግ ያው እኔ የመጣሁት ተገጠር ነው። ተወንድሜ ጋር ነው ወዲህ ከተማ የመጣሁት። እንዴት አደረ? ምን ይሄ አስቸግሮኛል። በጣም ያስቸግረኛል። አይዞህ፣ ለፍቅር ሲባል የማይሆን ነገር የለም አይደል? ተረጋጋሽ። ናታን እየታጠብክ እንጂ ዛሬ እናብሽ ይመጣል። ስለዚህ ሁላችንም ተበታትነን ገን እንፈልግ እንችላለን። ኧረ ጣጣ የለውም፣ ፈልጋታለን። እኔ ቃል አልገባሁልም ባለፈው። በዚህ ሰዓት ነው ያለሷ መኖር እራሱ አልቻልኩም። በጣም ህይወት ፈተና እየሆነችብኝ ነው። በቃ አውቃለሁ እኮ እኔም እንዳንተ የተጨነቅኩ ነው። ቢሆንም በቃ ተረጋጋ። አንተ እንጂ የተጨነቅከው ወንድምን እያሸበርከው ምንድነው ራሱ ለምትሆነው? ለሷ አስብ እንጂ። ደግሞ ባልንጀሮች ቀሩ በህይር ነው። ኧረ እመጣለሁ ብሎ ነበር። የሰው ነገር አስቸጋሪ ነው። ይሄን ነገር የሆነ ነገር ቅድማቸው ነው። ደህና አደራችሁ? አብሪሽ ሰላም ነው? እንዴት ናችሁ? በጣም ገራሚ ነገር ስለ እናንተ እያወራን አሁን ለእናንተ ስደውላችሁ መጣሁ። ቆየናል። ጥሩ ነው። የተገኘ አዲስ ነገር አለ? አዎ እባክህ፣ ግን ጥርጣሬ ነው። እዚህ ከተማ ውስጥ የሆነ አፋኞች ቡድን አለ ታውቃለህ? ቡድኑን የሚመራው ደግሞ ኢዮብ የሚባል ጓደኛ ነው። ምናልባት ልጅቷ እሱ ጋር ሆነች ብዬ ነበር እዛ እንድንሄድ። በነገራችን ላይ ግን ጓደኛ ከሆነ ለምን ለማጋለጥ ወሰንክ? በእውነተኛ ፍቅር ላይ የሚቀልሱ በጣም ያስጠላኛል። አፈናው ሌላ ነገር ሆኖ ቢሆን ኖሮ አልናገርም ነበር። ልጁ ደግሞ እንደዚህ የተብሰለሰለ ሳይሆን የታመመ በቃ። ለዚህ ነው ልክ ብለሃል። እንዲህ ይልቅስ አሁን ጊዜ ማባከን ያለብን አይመስለኝም። ቶሎ ብንሄድ ነው የሚሻለው። ናታን አንተም ጃኬት አድርግጣ አስተኑ እንጂ እንዴት አሲ በቃ እንሄዳለን። ቶሎ በል ናታን፣ የርን ጠብቁ ነው። ሁሌ እዚህ ነበር የሚቀመጡት። አሁን አንድ ሰው የለም። እርግጠኛ ነህ? በጣም የለም እኮ እዚህ ነበር እኮ የሚውሉት። የሆነ የጠቆማቸው ሰውማ አለ። የጠቆማቸው ሰው? አዎ ሲጀምር እኔ አልሆነልኝም፣ አውቀዋለሁ። በቃ ተረጋጋ። አይዞህ በቃ ተረጋጋ። አጥቶ በላ የሆነ ነገር በለው።
ደህና ዋልሽ አለሜ? ደህና ዋልክ? እንዲያው ዛሬ የመጣሁት እንደው አንድ ነገር ላወጋሽ ነው። የሞት አንተ ምን ቁም ነገር ይጠበቃል? ልክ ብለሻል፣ ግን እንዲያው አድምጪኝማ። እንዲያው ቁም ነገር ነው የማወጋሽ። በል እንግዲህ እስቲ ልስማ፣ ተናገር። ከቤ ገነትን ከተማ አይደለም ያስቀመጣት፣ እዚሁ ከቀያችን ከገጠር ነው። ግድሊ እዚሁ ከቀይ? አዎ። እንደው እርግጠኛ ነህ? እንደው ግን አለሜ እንደነገርኩሽ አደራሽ፣ እንደው በወላዲቷ ይዤሻለሁ፣ ለማንም እንዳትናገሪ እንደው አደራሽ። ችግር የለውም ቢሆን ለማንም አልናገርብህም። ኧረ ግድሊ አሁን ወዲያ ነው የሚሄደው። አደራሽ ምንድን ነው አደርገው? አይ ግድሊ ሰላምታዬ ይድረስ ናፍቆቴን ያስረዳ በትዝታ ጭነት ምነው ወንድማ ምን አለበት አንተ ተስፋ ቆርጠህ እኔንም ተስፋ ባታስቆርጥ? ምን ሆነሃል በመብርሃን? ምን ላድርግ አስማ? በአዳም ዘር መሃል ተከብቤ ልቤ ምን ነው ምድረ በዳ ላይ ብቻህን ጣልከኝ ይለኛል። ከሰው መሃል እየኖርኩኝ ልቤ ሁላ አንድ ሰው ብቻ ይፈልጋል። እና እሺ እኔ ይሄን ልቤ ምን ልበለው? አስማ በእናትህ ንገረኝ፣ ምን ሆኖ እንደዚህ ራሱን የሚጎዳው? አንቺ እኛን ሀዘን መካፈል አትችይም ትይው። ቆይ ለምን? እኔ ልብ የለኝም ወይስ እኔ ሰባዊ ፍጡር አይደለም? እንደሱ ማለት አይደለም። አንቺ የማታውቂያቸው ብዙ ነገሮች አሉ። ያንቺ ደስታ የሚደምቀው በእኛ ሀዘን፣ ያንቺ የመኖር ህልውና የተመሰረተው በምስኪን ሰዎች እንባ። ከዚህ በላይ ላስቀይምሽ አልፈልግም። እንደኔ ሀሳብ ቢሆን አንቺን ጠልፌ ገነትን ማስፈታት ነው። ግን ምን ዋጋ አለው? አንቺን ተጠለፍኩ ላይ ተወንድምሽ በምን ተሻለ? ምን ደግሞ ወንድሜ ምን አደረገ? አንተን እኮ ነው የማናግረው። ሳብሪ ናቸው። ሳብሪ ይፈረደ አስሜ ነገርሽ ነገር ነው ሆነ ነው። ከዚህ እባክህ ሰሙኛላችሁ። ከዚህ በኋላ ስለ ወንድሜ ክፋት ብታወሩ ሰላምታዬ አንተም በቃ ተረጋጋ። ናፍቆቴን ያስረዳ በትዝታ አንጓቼ ረግ እንዲሁ ምንድን ነው የምሻለኝ? ምን ዋሻችሁ? ገነት እዚህ ናት ያለኝ እኮ ነው። ምን ጎላድፋ ድረሽ ማነው እንደዚህ ያለሽ? ረግ እንዲሁ አንጓቼ ስልክሽን ማውሽኝ ወንድም አለም ጋር ልደውልልሽ ናችሁ። ምንድን ነው የምለው? ረግ እንዲሁ ወንድም አለም ስልኩን አንሳ። የተጨረቅያለሁ። ሄሎ ወንድም አለም፣ ውብ አለም ነኝ። ውብ አለም። አዎ ታውቂያ ነው የምደውልልህ። ገነት ተይ ከቄን ያለችው ተብያለሁ። ሚጣዬ እኔ ቆንጆ እዮብ እንዳትጠጋ። ምን ሆነሽ ነው? ደግሞ ፊትሽ ልካለ። ቆይ ስራ ምንድን ነው? ናታንን ለማፈን ቀብድ ተቀብለሃል። የናታንን ፍቅረኛ ደግሞ አፍናታል አይደል? ምንም ነገር እንዳትደብቀኝ። አይ አላፈንኳትም። እዩ አባታችን ሲሞት እናታችን እንደዚህ ነው ያሳደገች። እሺ እሱንስ ተው።
እናታችን ስትሞት እርስ በርሳችሁ ተደጋገፉ እንጂ ህገወጥ ስራ ስሩ ብላለች። ለማንኛውም እስካሁን ላደረክልኝ ነገር ሁሉ በጣም አመሰግናለሁ። ካሁን በኋላ ግን እህት አለኝ ብለህ እንዳታስብ። ቆይሽ እነግርሻለሁ እኮ ንገረኝ። እህት እንኳን የለህም? እህትም አለች። እሷስ በወላዲቷ አታለመን። የእህቴን ስም በክፉ ብታነሺ በቃ ሚጣዬ ምንም ነገር እንዳይጎልብሽ ስል መስራት የማልፈልገውን ስራ ስሰራ ነበር። ሚጣዬ ለአንቺ ስል እኮ ነው የምኖረው። ጭራሽ ለኔ ስትል? እሺ በቃ ይቅርታ አድርጊ። ሁለተኛ እንደዚህ አይነት ስራ አልሰራም። ይቅርታ እንዳደርግልህ ትፈልጋለህ? የናታን ፍቅረኛ ትለቃታለህ። ትስማማለህ? እሺ አንቺ ካልሽኝ ምንም ነገር ከማድረግ ወደ ኋላ ነው። አመሰግናለሁ። ገነትን እናንተ እንደጠለፋችኋት አረጋገጡ። ደግሞም አብይ ህዝቡ መንደር እንዳስቀመጣል ሰምተዋል አሉ። ምን እያልሽ ነው? ይሄማ የማይሆን ነገር ነው። እናንተ ከፈራችሁ ይሄን ትችላላችሁ። አለቅ ነግሬ ነበረ። ተራራ ጋር መጋጨት መቼም አይጠቅምም ብዬ ነበር። አንተፈሳም የማይሆን ስራ ነበር የሰራው።
መቀደም ጎበዝ ይሻላል ማስቀደም ገላጋይ አያጣም በኋላ ያለ ደም ኧረ በለው ወንድሜ ከእኔና አሳልፈህ እንዳትሰጣት